ባለፈው ምርጫ እስካሁን በኢትዮጵያ ታሪክ ከነበረው የተሻለ ምርጫ ለማድረግ ጥረት ተደርጓል። አሁን ደግሞ ምርጫ ቦርድ ዘመናዊ ቴክኖሎጂ ለመታጠቅ ሙከራ እያደረገ ነው። ራሱን እንደ ተቋም እያሳደገ ነው። ከአምናው የተሻለ ከባለፈው ምርጫ የተሻለ ምርጫ በሰባተኛው አገራዊ ምርጫ ይደረጋል ብዬ ተስፋ አደርጋለሁ። ምርጫን ግን እንደ ማጂክ ቡሌት መውሰድ ትክክል አይደለም። የሁሉ ችግር መፍቻ ምርጫ አይደለም። ውስብስብ ችግር ነው ያለብን። ውስብስብ መፍትሄ ነው የሚፈልገው። ለውስብስብ ችግር አቋራጭ የሆነ የቀለለ መፍትሄ የለም። በአንድ በኩል ሁሉ ነገር እንደሚፈታ ማሰብ ተገቢ አይደለም። ምርጫ ቦርድ ቢጠነክር መራጩ ጉጉት አለው ወይ? መራጩ ቢጎብዝ ሚዲያው ያንን በእውነት ለመዘገብ ብቃት አለው ወይ? ሚዲያው ቢዘግብ በውጭ ያሰፈሰፈው ጠላቶቻችን እንዴት ኢንተርቴን ያደርጉታል? ብዙ ፋክተርስ ያለው ነውና እንደ ማጂክ ቡሌት ሁሉን ችግር እንደሚፈታ ሳናስብ፣ ነገር ግን ከባለፈው የተሻለ ነገር ለማድረግ መንግስት በእጅጉ ይሰራል። ምንም ጥርጥር የለውም። በእኛ በኩል የተሳካ ዴሞክራሲያዊ ምርጫ ለማድረግ ማክሲመም ጥረት እናደርጋለን።